በዛሬው ቪዲዮአችን ገንዘብ ሊያስገኙ የሚችሉ ሁለት የገንዘብ መገኛ መንገዶችን እንነጋገራለን። ሰላም ጤና ይስጥልኝ። ይህ ድንቅ ዓለም በብሩ። የዛሬው ቪዲዮአችን ሁለት በጣም ጠንካራ የሆኑ ገንዘብ ሊገኙባቸው የሚችሉ መንገዶችን እንነጋገራለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቷን በመጫን እንድታበረታቱ ሲል በአክብሮት እጠይቃለሁ። ሁላችንም እንደምናውቀው ዓለማችን ላይ ሁለት አይነት የገንዘብ መገኞች አሉ። አንደኛው ዲጂታል ነው፣ ሁለተኛው ደግሞ ፊዚካል። ዲጂታል በአካል መያዝ የማይችል ነገር ነው፣ ወይም ደግሞ በአካል ልታገኙት የማትችሉት ነገር ነው። ወይም ከዛ ሰርቭ ከሚያደርጋችሁ ሰው ጋር በአካል መገናኘት አትችሉም። በተቃራኒው ግን ፊዚካል ግን እዛው ስራ ቦታው ላይ ያ ሰራተኛ መገኘት አለ። ይህ ነው ልዩነት። ስለዚህ ስለነዚህ ስለ ሁለቱ ስራዎች በደንብ ላብራራላችሁ። የመጀመሪያው ፊዚካል። ፊዚካል የምንለው ስራው ድረስ በአካል ሄደን መስራት ያለብን ስራ። ብዙ ድርጅቶች ማናጀሮችን አይታችሁ ሊሆን ይችላል፣ ወይ ጸሐፊዎችን፣ ወይ ብቻ የሆኑ ሰራተኞችን አይታችሁ ሊሆን ይችላል። ብዙ ሰዓት ኮምፒውተር ላይ የሚያሳልፉ ወይ ደግሞ ስራቸው ላይ ረጅም ሰዓት ተጥደው የሚያሳልፉ ሰዎች አሉ። እነሱ ሰዎች የፊዚካል ሰራተኞች ናቸው። ምክንያቱም ስራው ድረስ በአካል ተገኝተው እየሰሩ ነው። ዲጂታል ማለት እቤታችን ቁጭ ብለን ቁጭ ብለን የምንሰራው ስራ የፈለጋችሁበት ቤታችሁም ሊሆን ይችላል። ቢሮ ከፈለጋችሁ ኤጀንት ከፍታችሁን ቢሮ ልትሰሩ ትችላላችሁ። ወይ ደግሞ አይመቸኝም ካላችሁ የፈለጋችሁበት ቦታ ሆናችሁ መስራት የምትችሉ ስራ። የብዙ ሰው ጥያቄ የሆነው ደግሞ እንዴት የሚለው ለሱ አጠር ያለች መልስ ሰጣችሁ። ከነዚህ ስራዎች መካከል አንደኛና ዋነኛው የዲጂታል ፕሮዳክቶችን መሸጥ ነው። ለምሳሌ ቴምፕሌቶችን ሊሆን ይችላል፣ ኢቡኮችን ሊሆን ይችላል። እነዚህ የዲጂታል ፕሮዳክቶች ናቸው ለሚሸጧቸው ማለት ነው። ራሳችሁ የሰራችኋቸው ኢቡኮች ሊኖሩ ይችላል፣ ወይም ደግሞ ቴምፕሌቶች ሊኖሩ ይችላል። እነሱን ለገዢ ወይም ደግሞ ለሚያስፈልገው ሰው ማስረከብ። ሁለተኛው ደግሞ የፍሪላንስ አገልግሎት። ፍሪላንስ አገልግሎት ስንል ያው በጣም ብዙ ተወርቶ ሊሆን ይችላል ስለዚህ ስራ። ነገር ግን ካልገባችሁ ትንሽ ጠቀስ አድርጌ ልላችሁ ልል። የፍሪላንስ አገልግሎት እቤታችሁ ሆናችሁ የአንድ ስራ ተቀብላችሁ የምትሰሩ ስራ። ለምሳሌ የግራፊክስ ዲዛይን ሊሆን ይችላል። ተጨማሪ ደግሞ የቪዲዮ ኤዲቲንግ፣ የስክሪፕት ራይቲንግ ስራዎች በፍሪላንስ መሰራት የሚችሉ ስራዎች ናቸው። በሶስተኛ ደረጃ ደግሞ አፊሌት ማርኬት። አፊሌት ማርኬት ለየት የሚያደርገው የሌላን ድርጅት እቃ ራሳችሁ ማስተዋወቅ። ለምሳሌ የሆኑ ቲክቶከሮች አይታችሁ ሊሆን ይችላል። የራሳቸው ቪዲዮ ይሰሩና መጨረሻ ላይ የሆነ ፕሮዳክትን ያስተዋውቁበት። ይህ አፊሌት ማርኬት ይባላል። ቀጣዩ ደግሞ ሶሻል ሚዲያ ኢንፍሉዌንሰር። ለምሳሌ እኔ እንኳን ከማውቃቸው እነ ዩቲዩበርስ፣ እነ ጃኒ፣ እነ አቤል ብርሃኑ ወዘተ። እነዚህ ሰዎች በሶሻል ሚዲያ ላይ በጣም ብዙ ገንዘቦችን ማግኘት ችሏል። ይህ በሶሻል ሚዲያ ኢንፍሉዌንሰር ላይ አስተውሉ። በዋነኝነት የዲጂታል አገልግሎት የሚሰጠው በኦንላይን ብቻ ነው። የሁለቱ ወይም የዲጂታልና የፊዚካል ትልቁ ልዩነታቸው እዚህ ጋር። ዲጂታል ሲሆን ቤታችሁ ባላችሁበት ሆናችሁ ሁሉንም ነገር የምትሰሩ። ፊዚካል ሲሆን ግን እናንተ ስራው ያለበት ድረስ ሄዳችሁ የምትሰሩ። ዲጂታል ስራው ወደ እናንተ የሚመጣበትም ጊዜ አለ። እሱ ተመራጭ በሆናችሁበት ጊዜ ላይ። ስለዚህ ከዲጂታልና ከፊዚካል መምረጥ የእናንተ ምርጫ ነው። እዚህ ድረስ ከተከታተላችሁኝ አይቀር ላይክ፣ ሼር፣ ሰብስክራይብ በማድረግ እንደምታበረታቱን ተስፋ አደርጋለሁ። ቴንክ ዩ